ሰማላችሁ ስዊዘርላንድ ምናምን የምትሉ ሰዎች ምናምን ታሽቃብጡ ማለት ነው እንዴ ስዊዘርላንድ ማዘን ያለችው ብርዱ በጣም ነው የሚገርም አሁን ወደቃችሁ በቃ አለቀ ማለት ነው ወደዚህም ገደል ነው ወደዚህኛውም ገደል ነው ስለዚህ ትሄዱ ቀጥ ብላችሁ መንገዱን ይዛችሁ የምትሄዱ እኔ ራሱ እንደዚህ አይነት ድንቅ ድንጋዮች ያሉበት አካባቢ ነው እንግዲህ በአጼ ካሌብ ዘመነ መንግስት በ533 ዓመተ ምህረት ይገዳም ተመሰረተ ማለት ነው። ሰላም ዩቲዩብ እንዴት ናችሁ? ፓዊ ብሎግ ተጀመረ። እመጓ ዑራኤል መንገድን ይዘናል ማለት ነው። ቤተሰብ አገሩ በጣም የሚያምሩ በዚህኛውም ገደል ነው በዚህኛውም ገደል ነው የሚገርም ተፈጥሮ ነው ያለው እና መሃሏን ነው ይዛችሁት የምትሄዱት በጣም የሚገርም ነው ስለ መንገዱ ስለ ገዳሙ ታሪክ አንዳንድ ነገር ልበላችሁ አብራችሁኝ ቆዩ የትም እንዳትሄዱ ስለዚህ ወደ ቪዲዮ ብርዱ በጣም የሚገርም አሁን ይዞን የመጣው ሰውዬ ራሱ ባለጋሪው እንደዚህ ሆኖ ያቅም ምናምን አለ ዛሬኛም ሁላችንም ከናንተ እንኳን እናንተ እንግዶች እኛ ራሱ ዝንዋሪዎቹ በጣም ነው ዛሬ በረደን በጣም ብርድ ነው አሉ ፊቴን እንዴት እንደሚያደርገው ባነግራችሁ በስማ በጣም ነው ብርዱ እንትን የሚለው ንፋስ በዛ ላይ አለ በስማ ስለዚህ ማይክል ሰርላችሁና ስለ መንገዱ ስለ ገዳሙ ታሪክ አንዳንድ ነገር እላችኋለሁ የትም እንዳትሄዱ ፓዊ ነኝ ወገን ወደ እመጓ ዑራኤል እየተጓዝን ነው ይህ ምድር መንዝማማ ይባላል መንዝማማ ነው የምንገኘው መንዝማማ ምድር ነው የምንገኘው አብቋሳ ድጎ ከልጅነቴ አባት የሆነ ዑራኤል አባቴ ይለይብኛል ዑራኤል ይለይብኛል በክፉ ሸፍኖ ስለ ታሪኩ አንዳንድ ነገር እላችኋለሁ ዑራኤል ማለት ጎርና ኤል ከሚሉ ሁለት ቃላት የተመሰረተ ስም ነው። ዑራኤል ማለት ትርጉሙ የብርሃን ጌታ የአምላክ ብርሃን እንደማለት ነው። ቅዱስ ዑራኤል ከሰባቱ ሊቃነ መላእክት አንዱ ሲሆን በፍጥረት ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው። ወገን አብረን እንግባ መሽቷል አሁን 11 ሰዓት ተኩል ነው ሰዓቱ እንግዲህ 11 ሰዓት ተኩል ነው እዛ እንግዲህ 12 ሰዓት ተኩል ላይ ወይም 12 ሰዓት ላይ እንገባለን ማለት ነው እንደኛ ፍጥነት ነው ካሜራ ስለያዘን ግን እየቀረጽን ስለምንገባ ምናልባት ልንዘገይ እንችላለን ስለዚህ የቻልኩትን ያህል ፍጥነት እየጨመርኩ ነው እዛ ለመድረስ ስለዚህ እዝረስ መጥቼ ደግሞ ታሪኩን ካልነገርኳችሁ እንዴት ይሆናል ስለዚህ እየቀረጽኩ ነው ሄደው ማለት ነው ታሪኩን እየነገርኳችሁ አብረን ገራሙ ጋር እንደርሳለን ማለት ነው አብራችሁን ቆዩ በዚህም ገደል ነው በዛኛውም ገደል ነው
በዚህም እንደዚህ ገደል ነው፣ በዚህም እንደዚህ ገደል ነው። በሁለቱም ገደል ነው። ህዝቤ ግን ይኖራል። እያያችሁት ነው። አሁን እዚህ ጋር ሌላ ታምር። ኧረ በእናትህ እንዴት እንደሚያምር በመድኃኒዓለም እዩት፣ እንዴት እንደሚያምር ሹት መንገዷ ጀመረች ይላል። ውሃ ገብቶላችኋል። እንግዲህ ውሃ ገብቷል። በዚህ ገደል ነው፣ በዚህም ገደል ነው። አያችሁ የት ነን? ሞጋ ዑራኤል ነን። እኛ ኦርቶዶክሶች መዳኛችን ብዙ ነው። እቺ የምትመለከቷት መንገድ እና እንደምትመለከቱት መንገዷን እየወጣናት ነው። ይታያችኋል። በዚህም ገደል ነው፣ በዚህኛውም ገደል ነው፣ በዚህኛውም ገደል ነው። ቀጥታ የሚወስዳችሁ እመጓ ዑራኤል ነው የምንሄደው ማለት ነው። ይህ መንገድ ደግሞ ታሪካዊ መንገድ ነው። ስለ መንገዱ ደግሞ አንዳንድ ነገር እዚህ ጋር ቁሜ እነግራችኋለሁ ማለት ነው። አብራችሁኝ ቆዩ። ይሄት እንዴት አባቷ እንደምታምሩ ማለት ነው። ዑራኤል ናና ናና አባቴ ናና ናና። እንግዲህ እመጓ ዑራኤል ስትመጡ ይቺን መንገድ ታያገኟታላችሁ ማለት ነው። ይቺ መንገድ በግራም በቀኝም ገደል ነው ማለት ነው። ከወደቃችሁ በቃ አለቀ ማለት ነው። ወደዚህም ገደል ነው፣ ወደዚህኛውም ገደል ነው። ስለዚህ ስትሄዱ ቀጥ ብላችሁ መንገዱን ይዛችሁ ነው የምትሄዱት። እኔ ራሱ በጣም ይሄን ስቀርጽላችሁ እየተንቀጠቀጥኩ ነው የምቀርጽላችሁ። በጣም ደስ የሚል ቃል ኪዳን የተገባበት ታሪኩን በኋላ በደንብ ማጫወታችሁ ይሆናል። የተገባበት መንገድ ነው። በጣም ደስ ይላል። ስለዚህ ጉዟችን እንደቀጠለ ነው። የምንገኘው መንዝማማ ምድር እመጓ ዑራኤል ነው። እመጓ ዑራኤል ደግሞ ደርሰን ቆጵሮስን እናያለን። አብራችሁን ቆዩ፣ የትም እንዳትሄዱ። ወደ ቪዲዮ ናና ዑራኤል ናና ናና ዑራኤል ናና ዑራኤል ናና። አንተ ቀስ አትልም እንዴ? ቀስ በል እንጂ እየቀረስከኝ ልሂድ እንጂ። እኔ እኮ ብቻዬን እንዴት አድርጌ ልቅረጸው? ራሴን በራሴ እኮ እየቀረጽ ነው። እንሂድ። በጣም ደስ የሚለው ተመልከቱ። በአጼ ካሌብ ዘመነ መንግስት በ533 ዓመተ ምህረት ይህ ገዳም ተመሰረተ። እናታችን ቅድስት ድንግል ማርያም ልጄ ወዳጄ ሆይ ይቺን ቦታ ለኔ ስጠኝና በስሜ መጠሪያ ላድርጋት ብላ ጠየቀችው። እንደ ጽርሐ አርያም መንበሬ እንደ ኢየሩሳሌም ሀገሬ አደርግልሻለሁ አላት ልጇ ወዳጇ። ናና ዑራኤል ናና ቀስ በል እንጂ እየቀረስከኝ ልሂድ እንጂ። እኔ እኮ ብቻዬን እንዴት አድርጌ ልቅረጽ? ራሴን በራሴ
እኮ እየቀረጽ ነው እንሂድ። በጣም ደስ የሚለው ተመልከቱ። ከኋላችን አረኩት ተመልከቱልኝ። ይህ ሲያምር እንደዚህ አይነት ድንቅ ድንጋዮች ያሉበት አካባቢ ነው። እንግዲህ ይሄ ምሳሌ ይኖረዋል። ከታችም የተጻፈ አለ ውብ አምላክ፣ ከታችም የተጻፈ አለ እና ምሳሌ አለው ማለት ነው። ስለዚህ በጣም ደስ ያለ የሚል አካባቢ ነው። እሱን እየጎበኘን ያየን ነው የምንሄደው። አብራችሁ ይቆዩ። በዚህ ውብ አገር ደስ የሚል መንደር ጠብቆ አሳድጎ ከልጅነቴ አባት የሆነ ኡራኤል አባቴ አያዩኝም እንጂ ሰላም እያልኳቸው ነው። በጣም ደስ ዋው! ይሄ ደግሞ ሌላኛው ሲያምር እያንዳንዱ ነገር እዚህ ጋር ካሜራ ሆናችሁ ማለት ነው። የሚወጣው የሚገባው እዚህ ጋር ነው። ይታያችኋል። የቤተሰብ ቤት ነው። የቤት ቆይ ላሳያችሁ፣ ዙም አድርጌ ላሳያችሁ። የቤተሰብ ቤት ነው። የቤተሰብ ቤት ነው። እዛ ጋር አማች አለ፣ እዛ ጋር አያቱ አለ፣ እዛ ጋር አባቶች ምናምን በጣም ክፍልፍል ያለች ናት። የቤተሰብ ክምችት በት የሚኖሩባት አካባቢ ነኝ። ዋው! በጣም ነው የሚያምረው አካባቢው ራሱ ማህበረሰቡ ያሉበት። ስማ አትታይም እኮ አንተ። ኧረ እዩትማ፣ ይሄን ትወርዳላችሁ ማለት ነው። እና እንዳልኳችሁ እመኮ ኡራኤልን ማየት ግዴታ ነው። ቦታው መርገጥ በረከት ነው። 7 ትውልድ ይማርላችኋል ማለት ነው። ይህ የቦታው ቃል ኪዳን ነው። ስለዚህ ቦታው መርገጥ አለባችሁ። አረ በእናታችሁ እኔ ደግሞ ምንም በቃ ካይምሮ አልጠፋልልኝ ያለው ነገር እነዚህ በዳርና በቀኝና በግራ የምታያቸው ጎጆ ቤቶች በጣም ነው የሚያምሩት ማለት ነው። የፋሚሊ ግቢ ናቸው። በስማም ከላይ ሆናችሁ ስታዩት እንዴት እንደሚያማምሩ በስማ የንግስ እንመጣለን። በጋ አለው አንድ ንግስ እንመጣለን ማለት ነው። ቅድሙ እንዴት አድርገህ ነው የወረድኩ አንተ? ተንፏቅቄ የወረድኩ ተንፏቅቄ ነው የወረድኩት መብራት ገደል ነው እየወረድን ያለው። ድንጋዋን ይባት አቀማመጧን ይባት ሰው ያስቀምጣል ነው የሚመስለው። ይቺን አሁን ተደግፈናት ፍንግል ልብትል እኮ ይዛን ሄደች። ንፋስ እንዴት አይጥለውም አንተ? የሚገርም ነው። ቃል ኪዳን ስላለው ጫፍ ላይ ቁጢጥ ብላ ተመልክቷል። ቁጢጥ ብላ ነው የተቀመጠችው። አትወርቅም። ጀርካ ወደ ገዳሙ እየቀረብን ነው። ስለዚህ አብራችሁን ቆዩ። እንግባ አብረን፣ እስኪ አብረን እንግባ። ጎ አሁን እየቀለለ ነው መንገዱ ማለት ነው። ትንሽ የሚያስፈራው ነገር ማለት ነው። ስዩም እኮ ነው ደውሎ የሆነ ብር ሰጣኝ ነበር አለ እና ለወንድም መስጠት ይችላል ይለኛል። እኔ ደግሞ ረስቼዋለሁ። እኔ እንጃ ስንት ብር እንደሆነ ራሱ አላወኩም። በል መልስና ውሰድ፣ ትቀልዳለህ እንዴ እያልኩት እኮ እኔ ለአንተ ቢያንስ ታክሲ ይሆናል። እኔ ችግር የለም አልኩት። እስቲ አማራጭ
እሷም ቢያለች ብቻ ይቀበሏል ብዬ ተስፋ አደርጋለሁ። ናና ኡራኤል ናና ኡራኤል ናና ኡራኤል ናና ስመጣው ተራራ ነው የሚሉት። ምኑ ነው ተራራው? እነዚህ ሶስት እንትኖች ኧረ አንተ ሰው ግን ሲያወራ ማርያም እንዴ በቃ ዝቋላን አያውቁትም ማለት ነው። ዝቋላ እንደዚህ አይነት እኮ መንገድ የለም እኮ በቃ በጣም አደገኛ መንገድ እሱ ነው እኔ ካየሁት ውስጥ። ቆጵሮስን ምናልባት አላየነውም እሱ። አብረን ወዳትችን ገደል እስኪ በስመ አብ ወወልድ ወመንፈስ ቅዱስ መብርሃን አደራሽ። ዋይ ዋይ ወይኔ 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 ወይኔ። ይሄንንማ ራሴን ቀርጬ ነው ማሳያችሁ እንዴት እየወጣሁት እንደሆነ ማለት ነው። በጣም እስቲ ነው እንዴት እንደምትይዝ ሻንጣዬ ደግሞ በጣም እንትን ብሎኛል። ያንተና ሐሳቡን እንዴት እንደወጣው አላውቅም። በስመ አብ በስመ አብ እግዚአብሔር ጠብቆ አሳድጎ ከልጅነቴ አባት የሆነ ኡራኤል አባቴ ይለይብኛል፣ ኡራኤል ይለይብኛል ክንፉ ሸፍኖ አለማየሁ ዋሴ የጻፍከው መጽሐፍ በትረካ በትንሹ ሰምቼዋለሁ። ሙሉ በሙሉ እውነት ነው እሱ የጻፈው መጽሐፍ ማለት ነው። ገደል ነው አልኳችሁ። በዚህ ገደል ነው፣ በዚህ ገደል ነው፣ በዚህ ገደል ነው። እንዴት አድርጌ እንደማሳያችሁ መብራቱም እንደሚገባ እርግጠኛ ነኝ ተባብረን ከሰራን። ወደዚህ ገደል ደርሰናል ብዬ እኮ ነው። እዛው እነዛ ጋር እኮ ነው። ነገ ባትሪ ቢዘጋብኝ እንኳን ነገ ስመለስ ለቆጵሮስ ምናምን ቀርጬ ባትሪ ቢዘጋብኝ እንኳን ብዬ ነው አሁን የምቀርጸው። ወይ ሀገር አንተ ስትሄድ ደግሞ ከጀርባ ለቅረጽ። ና ኡራኤል ናና ናና ደርሰናል። እንግዲህ ጀለስ ጭቃ የሚባል ግን የለም። ደስ የሚለው እዛ አካባቢ ያደልጣል ግን ሶስት ቦታ የመጣ ነው መንገድ ነው። ጅግራስ ፍየል አለ። አንተ አይ ፍየል ይሆናል እዛ ሀገር ጥርጥርት ያሉ ናቸው ፍየሎቹ ይሆናል አገሩ ይሆናሉ። ከብት አንተ ልክ እመብራን ይኸው አሁን ስዊዘርላንድ ምናምን የምትሉ ሰዎች እግዚአብሔር ስዊዘርላንድ በሉት። ይሄ ምን የዛች ያለችው ኧረ እንዴት አድላችኋል። አገሩ ደስ ይላል። ኧረ በስመ አብ ታይቶ ራሱ እንትን አይደለም አይጠገብም። ትሰማላችሁ? ስዊዘርላንድ ምናምን የምትሉ ሰዎች ምናምን ታሽቃብጡ ማለት ነው። እንዲህ ስዊዘርላንድማ እዚህ ነው ያለችው እመጓ
ተመልከት እንዴት እንደሚያምር ተመልከት። ገና ዙም እያደረኩ ነው የማሳየህ። በግ ካልክም በግ እዛ አለልህ፣ ፍየል ካልክም ፍየል አለልህ። ተመልከቱ እስቲ አገሩ እንዴት እንደሚያምር ተመልከቱ። አገሩ እንዴት እንደሚያምር ተመልከቱ። እንዳይጥልሽ አሁንም ይሄ ና ኧረ መንገዱ ከኋላ ምን እንደሚመጣ እንዴ ኧረ አለቃቸው እሱ ነው የፍየሎቹ እንዳይጥሏት እሷንም ያውቃታል። ታውቃታለህ አንተ እህት ያንቺ ናቸው በጎቹ? የራስሽ የአባትሽ ነው እናትሽ? እዛ ሀገር የሚነደው እንጨት እሱ ነው? ሌላው አይነድም። በተለይ እዚህ ቦታ ላይ ደግሞ ለመምጣት የሚቆይ ጨለማል። እንግዲህ ይሄ ልጅ ይደርሳቸው ነው አጋያቸው ላይክና ሼር እንዳይረሳ። ይቀድሟል ልጅ እስከዚህ እንጨት ስለያዘች እንጂ ሁላችሁም ይተባበራሉ። እዚህ ያላችሁት የምትመጡት ገዳሙ ወደፊት ደግሞ መኪና መግባቱ አይቀርም። አረ ሌሊት እኮ ነው ጠዋት አይደለም። ታውቂዋለሽ? ስንት ብር ነው ማረፊያው? እሺ ስንት ብር ነው? በቃ እናልፋለን።